ሰላም ናችሁ የብልማድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩት ውጪ ነው ያለነው፣ አውትዶር ላይ ነው ያለነው። ዛሬ የምንሰራላችሁ ምግቡን አይደለም፣ ዛሬ የምንሰራላችሁ ማብሰያውን ነው። በጣም ቤዚክ ነው። በነገራችን ላይ ብዙ ሰዎች ትቸገራላችሁ። ቃል በገባውላችሁ መሰረት ዛሬ ስቶቭን እንሰራለን። ከዛሬ በኋላ ዛሬ ካያችሁት በኋላ ይሄን ቪዲዮ ስቶቭ መስራት በፍጹም ሊከብዳችሁ አይችልም። አንድ በአንድ እያንዳንዱ ነገር ቴዎሬቲካሉንም ፕራክቲካሉንም ቤዚክ የሆነ የኤሌክትሪሲቲ ኮንሰፕት አስጨብጣችኋለሁ። ብዙዎቻችሁ የምትቸገሩት ችግር ነው። የሚጠግርላችሁ ሰው ታጣላችሁ። እየሰራችሁ እያለ ይቆረጥባችኋል። ከዛ በኋላ ሰው እስኪመጣ በጣም ጊዜ ይወስድባችኋል። ስለዚህ እናንተ እያንዳንዳችሁ ቤታችሁ ስቶቭ መጠገን የምትችሉበትን እውቀት ሙሉ ለሙሉ ዛሬ ያሳያችኋለሁ። ጠብቁ፣ ተከታተሉ። እንግዲህ ማንኛውንም ኤሌክትሪክ ከመስራታችን በፊት የኤሌክትሪክን ፍሰት እና ምንነት ማወቅ አለብን። የሚመጣልን ነገር ማወቅ አለብን። ቀላል ነው በነገራችን ላይ ለማንኛውም ሰው የሚሆን ይሄ ነገር። ከባድ መስሏችሁ እንዳትጨናነቁ፣ እጅግ በጣም ቀላል ነው። ከዛሬ በኋላ ይገባችኋል በደንብ። ቤዚክ ኮንሰፕቱን ልንገራችሁ። መብራት ኃይል አለ። ለምሳሌ አባይ ግድብ አለ። አባይ ግድብ ላይ የሚመነጭ ይሄን ያህል ሜጋዋት መነጨ ምናምን ሲባል ሰምታችኋል አይደል? አባይ ከሚመነጭበት ቦታ ላይ በትልቅዬ ቦይ በሉት፣ ልክ እንደ ፍሰት እንደ ውሃ ፍሰት በሉት፣ በላይኖች በኤሌክትሪክ ላይኖች ይመጣና ስቴሽን የሚባል አለ። ስቴሽን ማለት ማረፊያ ነው። ያንን የመጣውን ኤሌክትሪክ ትልቅ ኃይል ኤሌክትሪክ እዚህ ጋር ይጠራቀምና ለምሳሌ አዲስ አበባ ውስጥ ያለ አንድ ስቴሽን ሊኖር ይችላል። እዛ ይመጣል። ከዛ በኋላ ደግሞ እንደገና ወደ የሰፈራችን ዲስትሪቢዩት ይደረጋል ወይም ይከፋፈላል። ከዛ እንደገና ጠበብ ባለ ደግሞ ቦይ ይመጣል። ከዛ ትራንስፎርመር የሚባል ሰፈራችን ውስጥ። ከዚህ በኋላ ነው እንግዲህ ለኛ ይመጣልን አይደለ? ትራንስፎርመር ሲባል መቼስ ሁላችሁም ታውቃላችሁ፣ በየቤታችሁም በየአካባቢያችሁም አለ። ከዚህ ትራንስፎርመር ላይ ሶስት ላይኖች አሉ፣ ሶስት ነገሮች አሉ። ኒውትራል የሚባል አለ፣ ከዛ ፌዝ የሚባል አለ፣ ከዛ ግራውንድ የሚባል አለ። ኒውትራል ማለት ውሃ ማለት ነው። ውሃ የምንለው እኛ በተለምዶ። ፌዝ የሚባለው ደግሞ እሳት የምንለው ነው። አሁን ይሄ እሳትና ውሃ ነው ቤዚካሊ እኛ የምንጠቀምበት በብዛት። ግራውንዱን ተውት ለጊዜው። ስለዚህ አሁን ይሄኛው ውሃው በየሰፈራችን እንደዚህ ይመጣልናል። ውሃውና እሳቱን በዚህ ልስራውና እንዲህ መጥቶ ምናችን ውስጥ ይገባል። ይሄ ለምሳሌ የእናንተ ግቢ ቢሆን መጥቶ እዚህ ጋር ቆጣሪ ይገጥሙልናል። ይሄ አሁን አለፈ። ቆጣሪ ይገጥሙልና ከዚህ ከእሳቷ ላይ ያመጡና ቆጣሪዋ ላይ ከታታል። ከዚህ ከኒውትራል ወይ ከውሃዋ ላይ ደግሞ ቆጣሪ ላይ ከቱታል። ይሄን ከከተቱት በኋላ ከዛ እዚህ ጋር የሚወጣ ደግሞ ለኛ ለቤታችን የሚሰጠን የሚያወጡት ላይን አለ ማለት ነው። ይሄ ማለት እዚህ ውስጥ ገብቶ ቆጥሮ እንደሚወጣ ልክ የውሃ ቆጣሪ አለ አይደለ? ውሃው መጀመሪያ ቆጣሪ ውስጥ ገብቶ አለ፣ ከቆጣሪ ወጥቶ ወደኛ የሚመጣው። ከዛ በኋላ ያለው እንደፈለግን መጠቀም እንችላለን፣ እንደፈለግን ማድረግ አንችል። ከዚህ በኋላ ያለው መነካካት አንችል። እቺ ግን የኛ ነች፣ በቃ የተሰጠችን ነች። ይሄ ነው ስሪ ፌዝ እና ሲንግል ፌዝ ሲባል ደግሞ ሰምታችኋል አይደለ? ስሪ ፌዝ ማለት እንደዚህ አይነት እሳት ሶስት ማለት ነው። ሶስት እሳት ይመጣና ሶስቱም እሳት ይገባል። አንድ ኒውትራል አለ። ከዛ በኋላ ኒውትራልና ሶስት እሳት ይሰጣቸዋል እንደማለት ነው። በሌላ አነጋገር ሶስት ባልቦላ ብላችሁ ውሰዱት። ግን ያው ዞሮ ሶስት ባልቦላ አይደለም የሚቆጥረው በአንድ ነው። ሶስት እንደዚህ አይነት ፌዞች ሲኖሩት ስሪ ፌዝ ይባላል። 1 2 3 ሲኖሩት። ይሄን ቤዚክ ኮንሰፕቱን ወቁት ብዬ ነው። ከዚህ በኋላ ያለው ነገር ነው ለእናንተ የሚረዳችሁ። ይሄ ይመጣና አሁን ዛሬ ስቶቭ አይደለም የምንሰራው። ሌላ ጊዜ ስለ ኢንስታሌሽኑ እንዴት እንደምታስተካክሉት፣ ሶኬቶቻችሁ ሲበላሹ እንዴት እንደምታስተካክሉ በደንብ አሳያችኋለሁ። ያለኝን እውቀት ሙሉ ለሙሉ ሰጣችኋለሁ። እናንተ ደግሞ በደንብ ትጠቀሙበታላችሁ ብዬ ገምታለሁ። አሁን እንመጣና እዚህ ቤታችን ውስጥ ይሄን ወስደን ብሬከር ላይ ይገባል። ወደፊት አሳያችኋለሁ፣ እሱ ብያችኋለሁ። ብሬከር ላይ ይገባና መቆጣጠሪያ ማለት ነው፣ እኛ በየቤታችን ያለን ብሬከር። ከዛ በኋላ ሶኬታችን ላይ ይመጣል። ሶኬታችን በዚህ ጋር ላድርጋት እንዲመቸኝ። ሶኬታችን ጋር ይመጣል። አሁን ሶኬታችን ላይ ሁለት ገመድ አለ። 1 2 ቀዳዳ አለ አይደለ? ሶስት ቀዳዳ አለ። አሁን ሶኬታችን ይሄ ነው ልበላችሁ።
1 2 3 አለ አይደለ? በብዛት አሁን ላይ የምናየው ከተማችን። ስለዚህ ይሄ አንደኛው ግራውንድ ነው የሚባለው፣ ግን አንጠቀምበትም አብዛኞቻችን በተለያየ ምክንያት። አሁን ፌዛውንና ወይም እሳታውንና ውሃውን ላውራችሁ። ከዚህ መጥቶ ከብሬከሩ መጥቶ ውሃውና እሳቱ ውሃው ይመጣና እዚህ ጋር ይገባል። ከመቆጣጠሪያ ውስጥ ገብቶ ወጥቶ እዚህ ጋር ይገባል። ከዛ ደግሞ እሳቱ ይመጣና እዚህ ጋር ይገባል። እንግዲህ ከዚህ በኋላ ነው እዚህ ጋር ከገባ በኋላ እኛ ደግሞ 2 ጡት ያለው ወይም 3 ጡት ያለው ሶኬት ይኖረናል። ይሄ ማለት ነው አይደለ? እንደዚህ አይነት ሶኬት ይኖረናል። ከዛ በዚህ ገመድ ሄድና እዚህ ስቶቫችን ላይ ይገባል። ስቶቫችን ይሄ ነው። እቺን እዚህ ጋር ስንሰካት ይመጣና ይሄን ያሞቅልናል። አሁን ይሄ እንዴት እንደሚሞቅ ቤዚክ ኮንሰፕቱን ላስረዳችሁ። መጀመሪያ አንድ ውሃ ለምሳሌ የሆነ ይፈሳል። እዚህ ጋር ኩሬ ያለ ውሃው በዚህ ቀዳዳ ይፈስና ከዛ በኋላ እዚህ ጋር ሆኖ ይሄዳል። ሄዶ እንደዚህ መጥቶ ከዛ እንደዚህ ይፈሳል ልበላችሁ። በቃ ይሄዳል። አሁን እዚህ ጋር ብትዘጉት ይሄን ውሃ ይቆማል አይደል? ምንም አይነት ነገር አያደርግም። አሁን ይሄ ውሃ እየሄደ ለምሳሌ እንደዚህ እየሄደ እዚህ ጋር አንድ ፂፂ የምንለው አለ አይደል? ሳይራፎም ወይም ፂፂ የምንለው ነጩን ፂፂ የሚንሳፈፈውን ብናስቀምጠውና ይሄንን ብንከፍተው ይሄ ይሄዳል አይደለ? አብሮ ይሄዳል። ይሄ ከዚህ የሆነ ነገር ይፈጥራል እዚህ ሲሄድ አይደለ? እዚህ ጋር ስንዘጋው ደግሞ ይሄም ፂፂ ይቆማል ባለበት። የተወሰነ ይንቀሳቀሳል እንጂ ውሃ ስለሆነ ባለበት ነው የሚቆመው። መሄድ አይችልም፣ ማለፍ አይችልም። ኤሌክትሪክ ማለትም ልክ እንደዚሁ ኮንሰፕት ሰዱልኝ። ፌዙ ወይም እሳቱ ይሄድና እዚህ ጋር ውሃው አለ አይደለ? ውሃ ወይም ኒውትራል የምንለው እንደዚህ ሄዶ እዚህ ጋር አሁን ስቶቭ እንደዚህ ጥቅልል ያለ ምጣድም ስቶቭም ተመሳሳይ ነው በነገራችን ላይ እንደዚህ ያለ ነገር ነው አይደለ? ከዛ እዚህ 2 ጡቶች አሉት አይታችሁ ከሆነ ከስር ገልብጣችሁ ስታዩ በኋላ አሳያችኋለሁ ፕራክቲካሊ። ይሄ እዚህ ጋር ይገባና ከዚህ ጋር ካላገናኘ ነው እዚህ ጋር የሚፈጥረው ነገር የለም፣ ምንም አይፈጥርም። ስለዚህ ልክ ከኒውትራሉ ጋር ሲገናኝ በዚህ ሄዶ በዚህ ዞሮ በሚመጣበት ዑደት ውስጥ ሬዚስታንስ የሚባል ነገር አለ። ያ ሬዚስታንስ በዛ ሬዚስታንሱ ሲያልፍ ነው ይሄ ግለቱን የሚፈጥረው። ስለዚህ ይሄንን ኮንሰፕት ያዙልኝና አሁን ስቶቫችን ላይ እንምጣ። ስቶቫችን ላይ 2 ጡት ያላቸው ከስር እንደዚህ አሉ። ከዛ በኋላ ዞሮ አንድ ክር ነች አይደለ? እንደዚህ ዞሮ ከዛ በሆነ መንገድ ደግሞ እንደዚህ ይመጣና እዚህ ጋር ይገናኛል አይደለ? አክቹሊ ሃፍ ላይ ነው የሚዞረው እንደዚህ ተጥመን ብሎ ከዛ ይመጣና ተጥመን ብሎ እዚህ ጋር ይገናኛል። አሁን እነዚህ ይሄ እዚህ ጋር ሲሰካ ይሄ እዚህ ጋር ያገኛል እሳቱ፣ ኒውትራሉ ደግሞ እዚህ ጋር ያገኛል። የዚህን ጊዜ በስነ ስርዓት መብራት ካለ ይሄ ላይን በስነ ስርዓት ከተገናኘ ይሄ ስቶቭ ይሞቃል። የማይሞቅበት ምክንያት ግን ብዙ ነው። ለምሳሌ እዚች ጋር ቢቆረጥ ሬዚስታንሱ ወይም ይሄ ሽቦ አለ አይደል? የሚያሞቅልን ሽቦ እዚች ጋር ቢቆረጥ ያቆማል ማለት ነው። ሂደቱ አቋረጥ አይደል? ስለዚህ አይገልም። ስለዚህ እንዴት ነው ቼክ የምናደርገው? እሱን በደንብ እናያለን። ግን ኮንሰፕቱ የኤሌክትሪክ አመጣጡ ኮንሰፕት ይሄው ነው። ሜንቴናንሱን ከየት ጀምረን እንደምንሰራው እናየዋለን። አሁን ለምሳሌ ይሄ ሶኬት የሚሰራ ከሆነ ሌላ ነገር ሰክተንበት ወይ መፍጫ ወይ ሌላ ስቶቭ ሰክተንበት የሚሰራ ከሆነ የዚህ ነው አይደል ችግሩ የሚሆነው። ይሄ ከተበላሸበት ይሄ ምኑ ጋር ሊበላሽ እንደሚችል እንዴት እንደሚሰራ ፕራክቲካሊ ደግሞ ምድጃውን ይዘን አሳያችኋለሁ። ግን ቤዚክ ኮንሰፕቱ ይሄን ይመስላል። አሁን ወደ ስራችን ስንመጣ እነዚህ ቱልሶች ግድ ያስፈልጉናል። በነገራችን ላይ ቤታችን ውስጥ እንደዚህ አይነት ቱልሶች ግዴታ ማወቅ አለብን አጠቃቀማቸውን። እንደገና ደግሞ ያስፈልጉናል። ይሄ ሚኒመም የሚያስፈልገን እቃ ነው። እቺ አሜሪካ፣ እቺ ደግሞ ፍላቷ አቻቢቴ የተለያየ አይነት ቢኖረን ጥሩ ነው። እኔ ቢያንስ ሚኒመም እነዚህ ቢኖሩ ለቤታችን ሜንቴን ለማድረግ ይጠቅሙናል። ይሄ ቴስት ላይት ይባላል። ቴስት ላይት ማለት እንግዲህ ልክ አንደኛው ጡት ላይ እንደዚህ ስታደርጉት እንደሚበራ፣ ሁለተኛው ላይ ደግሞ ሲገባ ማይበራ፣ ይሄ ውሃው ነው ወይም ኒውትራል ነው።
ይሄ ፌዝ ነው ወይም እሳት የምንለው ነው። ስለዚህ ልክ ስናነካካው እንደዚህ መብራት የሚችል ሌላ ማስተር ቴስት ላይት የሚባል አለ። እዚህ ጋር በአንድ እጃችን እዚህ ጋር ካናት በአንድ እጃችን ስንይዘው የሚበራ ከሆነ እሱ ማስተር ቴስት ላይት ነው። ይሄኛው ግን ኖርማል ቴስት ላይት ብላችሁ ነው መገዙት ከሱቅ። ማለትም ሶኬት ውስጥ ከተን ሊበራልን የሚችል። አሁን ይሄ አይበራም። ይሄኛውን ግን እዚህ ውስጥ ከላይ ካናቷ ላይ እንዲች ያው ስንለቃት እንዲህ ስንይዛት ትበራለች፣ ስንለቃት ጠፋለች። እቺ ቴስት ላይት በጣም ወሳኝ ነች። በቃ ለሜንቴናንስ ወሳኟ ቴስት ላይት ነች። አያችሁት? ስንገዛ መጠንቀቅ አለብን። ማስተር ቴስት ላይት የሚባል አለ። ማስተር ቴስት ላይት ማለት እንዲህ ስታደርጉት የሚበራ ነው። ይሄኛው ግን እሳቱ ላይ ወይም ፌዙ ላይ ስታደርጉት የሚበራ ነው። ፌዙ ካለ ወይም ከሰራ ይበራል፣ ካልሰራ አይበራም ማለት ነው። ይሄኛው ያው እነዚህን ጥቅማቸውን ታውቃላችሁ፣ አጠቃቀሙን ማወቅ አለባችሁ። አሁን ወደ ስራችን እንሄዳለን። ይሄ እንግዲህ ባለ ሁለቱ ምድጃ ነው። በደንብ ለማየት እንዲመቻችሁ ነው። አሁን አንዱ ፌዝ ነው፣ አንዱ ውሃ ነው። የምንለየው ሶኬቱን ሰክተን እዚህ ጋር ስናደርግ እቺ ከበራች ፌዝ ነው ወይም እሳት ነው። ይሄኛው ደግሞ ካልበራ ውሃ ነው ወይም ኒውትራል ነው እንለዋለን። ስለዚህ አሁን እዩት፣ እንትኑን አካሄዱን እዩት። አሁን ይሄ ፌዝ እንደሆነ ዝም ብለን እንገምታለን፣ ምክንያቱም መቆጣጠሪያ ውስጥ ብሬከራችን ውስጥ ወይ ስዊቻችን ውስጥ ገብቷል። እዚህ ውስጥ ገብቶ ሲወጣ ይሄ ስናበራው ያው ከዚህ ይወጣል ማለት ነው። ካጠፋ ነው አቋረጥ ነው ማለት ነው። ማቋረጥ ይሄ ባይ ዘ ወይ ስራው ማገናኘት ማላቀቅ፣ ይገናኛል፣ ይላቀቃል። ልክ ሲገናኝ እዚህ ጋር ፌዙን እናየዋለን፣ ስናላቀቀው ደግሞ ፌዙን አናየውም። ስለዚህ ተቋረጠ፣ ጠፋ እንለዋለን። ስለዚህ አሁን ከዚህ ማለት እቺ አሁን አለች ጡቷ አለች አይደለ? ይሄ ይገባል። ያው አንዱ ኒውትራል አንዱ ፌዝ ነው አይደለ? ኒውትራሉ በዚህ ጋር ፌዙ በዚህ ጋር፣ ኒውትራሉ በዚህ ጋር፣ ፌዙ በዚህ ጋር ሊሆን ይችላል። ከሶኬት ሰካ ነው መጣ በዚህ ጋር ገብቶ እዚህ ጋር እናገኘዋለን። ሁለቱን ጡቶች እዚህ ጋር እናገኛቸዋለን። ሜንቴናንስ ስንሰራ ምን ጊዜ የምንጀምረው ከዚህ ነው። ይሄን ሰክተን አሁን ለምሳሌ እንዲህ እንሰካውና ፌዙ እዚህ ጋር ቢሆን አንዱ ጋር እናገኘዋለን። ከዛ በኋላ ይሄ ላይን ትክክል መሆኑና ኤሌክትሪክ በስነ ስርዓት ደርሶታል ብለን ለማረጋገጥ ገልብጠን ደግሞ እንሰካዋለን ፌዙን ለማግኘት። ቅድም እቺ ነበረች ፌዝ፣ አሁን ደግሞ እዚህ ጋር ነው። ምክንያቱም ሶኬቱ ላይ የተለጠፈው ግድግዳው ላይ ያለው ላይ አንድ ቦታ ነው ፌዙ ያለው። እንዲህ እንሰካዋለን፣ ካልሆነ ደግሞ እንዲህ ገልብጠን እንሰካዋለን። ከዛ ሁለቱንም እዚህ ጋር ቼክ እናደርገዋለን። በአንድ በኩል ስንሰካው እዚህ ጋር ፌዙ ይመጣልናል አንደኛው ላይ፣ ከዛ ገልብጠን ደግሞ ስንሰካው እዚህ ጋር ፌዙ ይመጣልናል። እንደዚህ አይነት ነገር ካልመጣልን ይሄ ላይን ችግር አለበት ማለት ነው። ስለዚህ መፍትሄ የምንወስደው መጀመሪያ የዚህን ከዚህ መልስ ያለውን ላይን ነው። ወይ ገመድ ተበጥሶ ሊሆን ይችላል፣ ወይ እዚህ ውስጥ ችግር ሊኖር ይችላል፣ ሶኬት ችግር ሊኖር ይችላል። ትልቁ ነገር ብቻ ደርሷል አልደረሰም የሚለውን የምንለይበት ቴስት ላይት በጣም ቤዚክ ነው። ግን እዚህ ጋር በስነ ስርዓት ሁለቱም ፌዞች በቃ ላይኑ ትክክል ከሆነ ገልብጠን ሰክተን ላይኑ ትክክል ከሆነልን ቀጥሎ ወደዚህ እንሄዳለን ማለት ነው። አሁን ይሄን ላይን እናያለን። እዚህ ጋር ፌዝ ደርሷል ወይ፣ ከዛ ደግሞ እዚህ ጋር ደርሷል። አሁንም እንደቀደሙ እንዲንሰካውና ለምሳሌ እዚህ ጋር ፌዝ አለ አይደለ? እዚህ ጋር ፌዝ ከመጣ እዚህ ጋር መድረሱን ቼክ እናደርጋለን። ይሄ መስመሩ ቅድም እንዳልኳችሁ እንደ ውሃው ፍሰት ነው። ይሄም እንደዛው እዚህ ጋር መድረሱን ከታች ስነካው ከበራልን ፌዝ ደርሷል ማለት ነው። ስለዚህ ይሄ ላይን ይሄ መስመር ችግር የለበትም ማለት ነው። እዚህ ድረስ ዋናው ድረስ ደርሷል። ደግሞ ገልብጠን እንሰካውና ፌዙ እዚህ ጋር ሲመጣልን ከዚህ ተነስቶ በዚህ ጋር ነው የሚያልፈው አይደለ? ከዛ እዚህ ጋር ቼክ እናደርገዋለን። ካለ አለ እዚህ ጋርም ቼክ እናደርገዋለን። በቃ እዚህ ጋር መድረሱን ቼክ እናደርጋለን። ካልሆነ ደግሞ ካልደረሰ እዚህ ጋር ችግር አለ ማለት ነው። እቺ መስመር ተከትለ እዚህ ድረስ መጀመሪያ ብሬከሩን ፈተን ከብሬከሩ ይሄ የገባበትን ቼክ እናደርገዋለን። ከዛ በኋላ ሲወጣ ደግሞ ስናበራው እዚህ ጋር መብራት አለ መብራቱን ቼክ እናደርግ። ካልበራ የብሬከሩ ችግር ይሆናል ማለት ነው። ትልቁ ነገር ምንድነው በአስተውሎት እንድትከተሉ የሚፈልገው እቺን ቀዩን የምትበራዋን ፌዝ ቼክ ማድረግ ነው እዚህ ድረስ። ከዛ በኋላ እንዲሁ ይሄኛውንም እንደዛው በዛ መሰረት እዚህ ድረስ ቼክ እናደርገዋለን። እነዚህ ሁሉ መስመሮች እዚህ ጋር ሰክተን እዚህ ጋር ገልብጠን ሰክተን እዚህ ጋር ፌዝ የምናይ ከሆነ ይሄንኑ እንደዚህ ሰክተን እዚህ ጋር ገልብጠን እዚህኛው ጋር የምናይ ከሆነ መስመሩ ምንም ችግር የለበትም ማለት ነው። ወዴት ነው የምናይ? መስመሩ ስዊቹ ይሄኛው ስዊችም ችግር የለበትም ማለት ነው። ወዴት ነው የምንሄደው? ገልብጠ ነው ወደ ሬዚስታንሱ እንሄዳለን ማለት ነው። ይሄንን በዚህ መልክ እንደዚህ ካየ ነው ከላይ ደግሞ
ለምሳሌ ይሄ የደከመ ምድጃ አለ። አሁን እነዚህ እንግዲህ ተቀጣጥለው በቃ በጣም እስከ መጨረሻው ቅታ ድረስ የተጠቀሟቸው እንትናቸው ይላችሁ እንደዚህ ማገናኘት ይቻላል። እዚህ መሃል ላይ አንዳንዴ ይበጠሳል። ስለዚህ ሶኬታችሁን ነቅላችሁ እንዲህ ያገናኛችሁ እስከ መጨረሻው ድረስ ለመጠቀም ሞክሩ። በጣም ቀላል ነው። ብርግ አድርጎ እቺን አሁን ለምሳሌ እንዲህ ይበጠሳል አይደል? ሲበጠስ ማገናኘት ነው። እንደዚህ ዝም ብላችሁ በቃ ሰካ አድርጋችሁ እንደዚህ ማስቀመጥ ይሰራል። በጣም ሲብስበት ነው እንትን የሚለው የምትቀይሩት። ስለዚህ አሁን እንዴት ነው የምናውቀው ካለን ለምሳሌ ቅድም እንዳልኳችሁ ሶኬታችን ሰካለን። ከዛ እዚህ ጋር አሁን ያ ሁሉ ላይን ቅድም ያለው ላይን ጥሩ ከሆነ እዚህ ጋር ስንነካው መብራት አለበት፣ ቀይ ይበራል። ካልሆነ ደግሞ በዚህ ጋርም ሊሆን ይችላል፣ በዚህ ጋርም ሊሆን ይችላል። ከዛ ገልብጠን ስንሰካው ደግሞ በዚህ ጋር ይበራል። አሁን እንዲህ እየነካ ነው። አሁን በዚህ ጋር እዚች ጋር የሚበራልን ከሆነ ሌላው በቃ ቆንጆ ሆኖ እያለን እንመጣለን። እንደዚህ እያደረግን ስንሞክረው ልክ የማይበራበት ቦታ ላይ ተላቃለች ማለት ነው። እዚህ አካባቢ ላይ ከተላቀቀ አይበራም አይደለ? እዚህ ጋር በርቶ እዚህ ጋር ካልበራ ተላቋል ማለት ነው እዚህ ጋር። ስለዚህ እሷ ጋር አይተን እንቀጥላለን። ሶኬታችንን ነቅለን ከዛ በኋላ በሰክተን መሞከር ነው። በዚህ መልክ እንሰራለን። ከዛ ግን መቀየር ካስፈለገ ይሄንን ሙሉ ለሙሉ እናነሳውና እንደዚህ አይነት ድክም ያለ እንትን ያመጣውላችሁ በደንብ እንድትረዱት ብዬ ነው። ይሄን አንስተን ይሄን ሙሉ ለሙሉ እናነሳዋለን። ከዛ እቺ ዘንግ አለች አይደለ? እቺ የምታዩት ይሄ የምድጃ ሬዚስታንስ ብላችሁ ትገዙና እነዚህን ይሄን ፓርት የተቃጠለው ይሄ ፓርት ሆነ ማለት ነው። ይሄንን ትገዙና እዚህ ላይ ማድረግ ትችላላችሁ። ይሄ ግን ሸክላ አሁን ኦሬዲ በጣም ከአቅሙ በላይ በጣም በተደጋጋሚ ስለተጠቀምን ሸክላው ይቀየራል። ሸክላ ገዝታችሁ በዚህ ልክ ቺን ዲያሜትር ለክታችሁ የምድጃ ሸክላ ብላችሁ ጭርተራ መግዛት ትችላላችሁ። አካባቢያችሁ ላይ ካለ አካባቢያችሁ ላይ መግዛት ትችላላችሁ። ካልሆነ ነገር ጭርተራ ሄዳችሁ ሸክላ መግዛት ትችላላችሁ። ይሄን ሸክላ አውጥታችሁ ሌላ ሸክላ እንደዚህ አይነት አዲስ መቀየር ትችላላችሁ። ትቀይሩ እንዴት ነው የምታደርጉት? ሸክላውን ይሄን አሁን እንቀይረዋለን። ዛሬ ባይቀየርም ሌላ ጊዜ ይቀየራል። ግን ለእናንተ ለማሳየት ያህል ነው ያመጣሁት። ምን ያህል ረጅም ጊዜ እንደተጠቀሙበት እየቀጣጠሉ እዚህ ጋር ታረጉታላችሁ፣ ትለኩታላችሁ፣ ትሄዳላችሁ። መስመሯን ተጠብቃችሁ ማለት ነው። ራሱ ይመራችኋል። ሸክላው ታዞራላችሁ። በደንብ ተከታተሉኝ። እንደዚህ አዙራችሁ ራሱ ይመራችሁና አዙሮ እዚህ ጋር አሁን ፈራርሶ ነው እንጂ እንትን ብሎ ይዞራል። ከዛ ይሄው እዚህ ጋር መታጠፊያ ያለው ታጥፎ የት ጋር ይመጣል? ቅድም እንዳልኳችሁ ማለት ነው። ይሄው ሁለት ጫፍ ነው ያለው። አንዱ ጫፍ ደግሞ ይሄው እዚህ ጋር ይሄው አያችሁት? ይሄው ዘንጋ እንደዚህ ጋር ወራጅ ይባላል። ይሄ እሱ ጋር ይገናኛል ማለት ነው። በቃ ይሄ ዞሮ እንደዚህ አሁን ፌዝ በዚህ ጋር ቢገባ በዚህ ዞሮ መጥቶ በዚህ ጋር ሲያልፍ ነው ይሄ ሙቀት የሚፈጥረው። ፌዙ ሙሉ ለሙሉ ደርሶ በኒውትራሉ ጋር ማለፍ አለበት፣ መጓዝ አለበት። ፍሰት ነው ብያችኋለሁ። ፌዝ ኤሌክትሪክ በአጠቃላይ ፍሰት ነው። ከዚህ መጣና ፈሶ እና በዚህ መሃል ሲያልፍ እንዴት ነው ውሃ በጣም ፓወር ያለው ውሃ በጠባብ ቦታ ሲያልፍ ኃይለኛ ፓወር ፕሬሸር ይኖረው የለ ብረት እስከ መቁረጥ ድረስ የሚደርስ ፕሬሸር ይኖረዋል ውሃ በጣም በቀጭን ቦታ ሲያልፍ ማለት ነው። ትልቅ ፕሬሸር ያለው ውሃ እንዲሁም አባይ ግድብ ላይ እንደምታዩት ተርባይኑን የሚመታው ያ ሁሉ ውሃ በአንድ ጊዜ ተለቆ አይደለም። በቀጭን ፓይፕ ይሄዳል። ከዛ ተርባይኑን በፕሬሸር ይመታዋል። ተርባይኑ ይሽከረከራል። እንደዛ ሁሉ ይሄኛውም ኤሌክትሪኩ መጥቶ በዚህ ሲፈስ እዚህ ጋር ሬዚስታንሱ ላይ የሚፈጥረው የጉዞ ሙቀት እንዲፈጥር ያደርገዋል ማለት ነው ይሄንን ፓርት። ስለዚህ እቺን ጫፏን ጫፏን በፒንስ እንይዛትና ቀጥ እናደርጋታለን። ለምንድን ነው? ይሄው እንደዚህ እዚህ ጋር ለመጠምጠም እንዲረዳል። ይኸውላችሁ ይሄ ተጠምጥሞበት እዚህ ጋር ለመጠምጠም እንዲረዳል እቺ ሳብ ታረጓታላችሁ። በዚህ ጋርም እንደዛው ታረጓትና ይሄ ሲቫጎ መለኪያችን ነው። እዚህ ጋር እንቋጥረዋለን። ይሄኛው እንደ ምልክት ነው እንግዲህ ሲቫጎ ይዞረው ሬዚስታንሱ ነው። ከዛ በኋላ እዚህ ጫፏ ላይ እንይዛትና ይሄንን
መሳብ ነው። ልክ በወጠርነው ሲባጎ ልክ ይሄንን እንስበዋለን እንደዚህ። ምክንያቱም ስናዞረው በልኩ እንዲሆንልን ይሄው እንዲህ ከሳብነው በኋላ ይሄንን እዚህ ጋር ጠምጥመነው ይሄን ማዞር ነው ማለት ነው። በቃ ከዛ እዚህ ጋር እናስረዋለን፣ እንለኩሰዋለን፣ ቦታ ቦታ እናስይዘዋለን። ሲግል እቺ በዚች ቦታ ቦታ እናስይዘዋለን። አለቀ። ምድጃችንን ሰራን ማለት ነው። እንደዚህ እንግዲህ ስቶቫችን ጠግነን መጠቀም እንችላለን። ይህን ነገር እንዳሳያችሁ ያነሳሳይ ነገር ምንድነው? በጣም ብዙ ጎረቤቶችም ሆኑ ቤተሰቦቼ በጣም በእንደዚህ አይነት ችግር ይቸገራሉ። በምጣድም በምንም በስቶቭም ማብሰሉን እናበስላለን፣ ግን የምናበስልበት ነገር ሁልጊዜ ሲበላሽብን በጣም ይሰለቸናል። ድንገት ቸኩለን እየሰራን ያለ ይበላሽብናል መሀል ላይ። ቢያንስ በቀላሉ መጠገን እንድንችልና ያው እለቱን እንድናልፈው በሚል ነው። ይጠቅማቸዋል ብዬ ገምታለሁ። ያው ለረጅም ሰዓት ወስደናል። ረጅም ሰዓት መውሰድ ያስፈለገንም ትምህርታዊ ስለሆነ ግድ ሰፋ ያለ ጊዜ ስለሚፈልግ ነው። ምክንያቱም እንደዚህ አይነት ትምህርቶች ሰፋ ያለ ጊዜ ይወስዳሉ። እኔ ደግሞ ያለኝን ሁሉ ነገር ነው ለመስጠት የሞከርኩት። ምንም ያስቀረውት ነገር የለም። ግን ጥያቄዎች ካሏችሁ፣ አስተያየቶች ካሏችሁ እና መጠየቅ የምትፈልጉት ነገር ካለ በዚህ በጥገና ጉዳይ ላይ ሙሉ ጠጋኝ እንድትሆኑ በቤታችሁ ለራሳችሁ ማለት ነው ሙሉ ጠጋኝ እንድትሆኑ አደርጋችኋለሁ። ሜንቴን እያደረጋችሁ እንደዚህ አይነት ስቶቮችም ሌሎች አይነት ስቶቮችም የምችላቸውን ማቃቸውን ለእናንተ አጋራችኋለሁ። እንዲሁም ምጣድ እያለን እንቀጥላለን። ቻናላችን ትምህርታዊ ነው። እንግዲህ እንዳይሰላቻችሁ ረጅም ጊዜ ሞር ለመዝናኛ የሚሆን አይደለም አሁን ላይ ያለን የቻናል ይዘት። ስለዚህ እናንተ በደንብ ተምራችሁበት ልትጠቀሙ ከልብ ምኞቴ ነው። እንግዲህ እንደዚህ አይነት የደከመ ስቶቭ ጤነኛ ማድረግ እንችላለን። ይሄን አጽድተን እንዳይገነፍልበት ደግሞ ሌላ ጊዜ ተጠንቅቀን መስራት እንችላለን። ማንኛውንም ውድቅ ያለ የምትሉትን ስቶቭ በመላ እንግዲህ ጠግናችሁ ቤታችሁ መጠቀም ትችላላችሁ። እንደገና ደግሞ አዲስም መግዛት የምትችሉ አቅም ያላችሁ ሰዎች ብትሆኑ አንዳንዴ እንዲህ እየሰራችሁ ሊበላሽባችሁ ይችላል። ወዲያውኑ ደግሞ መጠገን እንድትችሉ ለማድረግ ነው ይህንን ማሳየቴ። አመሰግናለሁ። እንግዲህ ቻናላችንን ከወደዳችሁት ከዚህ በላይ እንድናደግ እንድንበረታ ከፈለጋችሁ ሰብስክራይብ አድርጉ፣ ኮሜንት፣ ሼር በማድረግ ተባበሩ፣ ላይክም አድርጉን። በጣም ነው የምናመሰግነው። እስካሁን ድረስ በትዕግስት ስለቆያችሁ አብራችሁን ከልብ አመሰግናለሁ። ቀጣይ እንግዲህ በሌላ ምግብ አሰራር ደግሞ እንመጣለን። እስከዛ ድረስ ደህና ሁኑልኝ። ወዳችኋለሁ።